አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሪማ ቤተሰቦች እንደምን ሰንብታችኋል? ይህ ሀሪማ መረጃ ነው። በዛሬ መረጃችን ለብዙ አስርት ዓመታት በጎንደር ትውልዱን በዕልምና በተርቢያ ሲያስተምሩ የነበሩ ታላቅ ዓሊም ህልፈት፣ እስራኤል በጋዛ እርዳታ በሚፈልጉ ሰላማዊ ሰዎች ላይ እየፈጸመችው ስላለው ጥቃት፣ የግብፁ አዝሃር ዩኒቨርሲቲ ፕሬዝዳንት ሼክ አህመድ ጠይብ በኢራን እየተፈጸመ ስላለው ጥቃት አስመልክቶ የሰጡትን አስተያየት ጨምሮ ሌሎችም መረጃዎችን ወደ እናንተ እናደርሳለን። በጎንደር ላለፉት 10 ዓመታት ሙስሊሙ ማህበረሰብ በቁርአንና በተጅዊድ እንዲሁም በተርቢያ ሲያነጹ የነበሩ ሼክ ሙሳ ኢብራሂም ወደ አኺራ ተሻግረዋል። ህዝበ ሙስሊሙ ለእኚህ ታላቅ ዓሊም ዱዓ እንዲያደርግና ለቤተሰቦቻቸው መጽናናት እንዲመኝላቸው የሀሪማ መረጃ መልእክቱን ያስተላልፋል። የግብፁ አዝሃር ዩኒቨርሲቲ ፕሬዝዳንት አህመድ ጠይብ የእስራኤል በኢራን ላይ የጀመረችው ጥቃትን አስመልክቶ አስተያየት ሰጥተዋል። እስማኤል ግርማ እንደሚከተለው ያቀርበዋል። የአዝሃር ዩኒቨርሲቲ ፕሬዝዳንት የሆኑት ፕሬዝዳንት አህመድ ጠይብ እስራኤል በኢራን ላይ የጀመረችው ጥቃትን አስመልክቶ አስተያየታቸውን ሲሰጡ የወራሪው አገዛዝ በኢራን እስላማዊ ሪፐብሊክ ላይ እየፈጸመ ያለውን ጥቃት አጥብቄ አወግዛለሁ ብለዋል። ይህ ወራሪና ጨካኝ አገዛዝ ክልሉን ወደ ለየለት የፍንዳታ አፋፍ በመጎተት የደምና የጦር መሳሪያ ነጋዴዎች ብቻ የሚጠቀሙበት ሁሉን አቀፍ ጦርነት ለመቀስቀስ ሲል ስልታዊ ጥቃቶችንና ተከታታይ ትንኮሳዎችን እየፈጸመም ይገኛል ብለዋል አህመድ ጠይብ። ዓለም አቀፉ ማህበረሰብ በዚህ ጭቆና ላይ ዝም ማለቱ ለማስቆም እርምጃ ለመውሰዱ በወንጀሉ ላይ ተባባሪ እንደሆነ ያሳብቅበታልም ብለዋል። ይህ ለዓለም ሁሉ ደህንነት ስጋት ከመሆኑ ውጪ የሚያመጣው ፍሬ ነገር የለውም ብለው መልእክታቸውን አስተላልፈዋል። በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ የነበሩት አልቤርቶ ቫርኔሮ ከዚህ ዓለም በሞት ተለዩ። ከ1950ዎቹ ጀምሮ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ የነበሩት አልቤርቶ ቫርኔሮ ህልፈት የተሰማኝን ሐዘን ለመግለጽ እፈልጋለሁ። ስራቸው የሀገራችንን የግንባታ ከባቢና ታሪካዊነት ያላቸውን ምልክቶች ላቅ ባለ ደረጃ የቀረጸ ነው ብለዋል። ከታሪካዊ ስሮቻቸው መካከል የአፍሪካ አዳራሽ ማለትም የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን፣ የአዲስ አበባ ማዘጋጃ ቤት፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሂልተን ሆቴል፣ ሚሊኒየም አዳራሽ፣ የጅማ አባጂፋር አውሮፕላን ማረፊያ ማሻሻያ፣ የአብርሆት ቤተ መጻሕፍት፣ የአንድነት ፓርክና የብሔራዊ ቤተ መንግስት እድሳት ስራ ላይ ይገኙበታል በማለት ሐዘናቸውን ገልጸዋል። እስራኤል በጋዛ እርዳታ በሚፈልጉ ሰላማዊ ሰዎች ላይ ጥቃት እየፈጸመች መሆኑ ተገለጸ። ዝርዝር መረጃውን ኢብራሂም ራህመቱ ያቀርበዋል። በጋዛ የተከሰተው ሰብአዊ ቀውስ መባባሱን ቀጥሏል። በዩናይትድ ስቴትስ እና በእስራኤል የሚደገፈው የጋዛ ሰብአዊ ተቋም ከፍተኛ ውዝግብ ገጥሞታል። የእርዳታ ፈላጊዎች በማከፋፈያ ማዕከሎቹ አቅራቢያ ኢላማ ሆኗል የሚል ክስ ቀርቦበታል። በቅርብ ጊዜ የወጡ ሪፖርቶች እንደሚያመላክቱት በደርዘን የሚቆጠሩ ፍልስጤማውያን በምስራቃዊ ካን ዩኒስ የሚገኝ እርዳታ ማዕከል ለመድረስ ሲሞክሩ ተገድለዋል። የጋዛ የጤና ሚኒስቴር እንደዘገበው ጦርነቱ ጥቅምት 23 ከጀመረበት ጊዜ አንስቶ ከ55,000 የሚበልጡ ሰዎች ሞተዋል። ይህም የእስራኤል ኃይሎች ምግብ ለማግኘት በሚጠባበቁ የጦር መሳሪያ የሌላቸው ሰዎች ላይ ሆን ብለው ጥቃት እንዲሰነዝሩ ይጠቁማል። እርዳታ ፈላጊዎችን ኢላማ በማድረግ መሰረታዊ የሆኑ ሰብአዊ መሰረታዊ ስርዓቶችን እንደሚያዳክም ሰብአዊ ድርጅቶች ያስጠነቅቃሉ። ፍልስጤማውያን ምግብ፣ ነዳጅ፣ የሕክምና ቁሳቁስ በጣም ስለተገደቡ አስፈላጊ ለሆኑ ነገሮች ሲሉ ሕይወታቸውን አደጋ ላይ እንዲጥሉ ይገደዳሉ። ተመልካቾቻችን ለዛሬ ያዝናቸው መረጃዎችን እንመስሉ ነበር። ከመረጃዎቹ ጋር አብራችሁ ነበርኩት እኔ ሰዒድ ጀማል ነኝ። ከቀሪ የሀሪማ ፕሮግራሞች ጋር መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።